አረመኔ ኮሎኔል በቀደም ለታ ጎጃም ላይ ውሎ አላደረም። በነገራችን ላይ ጎንደር ላይ የአብይ አህመድ ሰራዊት ለሰራው ግፍ ጎጃም ላይ ውሎ ሳያድር ዋጋ እንዲቀበል አደረጉ። ይሄንን ተከትሎ ነው በነገራችን ላይ እንደ መረጃም እንዲሆናችሁ በዛሬው ዕለት ጀነራል መሐመድ ተሰማ በአንድ ቀን ጦርነት ብቻ የምስራቅ እዝ እንደው እስቲ እናንተ ፍረዱ አምጥተን እዚሁ ተነጋግረንበታል። በእውነቱ የምታስታውሱ ጀነራል መሐመድ ተሰማ ቅርብ ጊዜ ከምርጫው ጋር ያይዞ ከሁለት ዓመት በፊት ቢሆን ኑሮ የፋኖ ኃይሎች እሱ ያለውን ነው 60-70 በመቶ የሚሆን ቀጠናውን ተቆጣጥረውት ነበር አለ። የአማራ ክልልን ይዞታ ተቆጣጥረው ነበር አለ። ቀጥሎ ምንድነው ያለው? አሁን ግን ያ መቆጣጠር የላቸውም። አሁን ግን ያ አቅም የላቸውም። አልቆ ተበትኖ የሉም፣ በየጥሻው ገብተዋል። እኛ እነሱን አድነን መፈለግ ነው። የቀረውን የተለቃቀመ ኃይል የማጽዳት ሥራን የሠራ ነው አለ። እችን ተናግሮ የተፋት ምራቅ ሳትደርቅ የተናገራት ንግግር ፕሮፓጋንዲስቶቹ በአግባቡ በእያንዳንዱ ሕዝብ አድርሰው ሳይጨርሱ ክፍለ ጦር እንዲመራ የላከውን ጨካኝ የክፍለ ጦር መሪ ኮሎኔሉን ጨምሮ ያን ያሰማራውን ጦር ብትንትኑን አውጥተው አጠናቀው በአንድ ቀን ጦርነት ጎጃም ላይ 8 ከፍተኛ ወታደራዊ አዛዦች ያለቁበት ነው። 8 ወታደራዊ አዛዦች። ተውት፣ የተራ ወታደር አይደለም የተማረከው። ሌላውን ነገር ተውት። ጎጃም የሚባል ምድር ደጋዳሞት የሚባል አካባቢ ምን አይነት አካባቢ ነው? ምን አይነት በቃ ዝም ብሎ በተለየ ሁኔታ በታሪክ ምዕራፍ ውስጥ ልዩ ምዕራፍ ልዩ መዝገብ እንዲኖረው ያስቻለን የመጀመሪያው ዙር አከርካሪ ያገዛዙ አከርካሪ የተሰበረው እዛ ነው። እንደገና ደግመው ቀና ማለትን እንዳይችል ማድረግ የሚችሉበትን አቅም ያሳዩበት ወቅት ነው። ይህን አሳይተዋል። ተናግሮ ሰውየው ፕሮፓጋንዳው አንድ ቦታ ላይ ገና ሳይደርስ የጀነራል መሐመድ ፕሮፓጋንዳ መናቢስ አስቀርቶ ጸጉራቸውን ያስነጨ ከባድ የሆነ እርምጃ ነው የተወሰደው። የሚደንቅ ነው በእውነቱ። ዛሬ መሐመድ ተሰማ በጣም ሰፋ ያለ በልዩ ሁኔታ የሰለጠነ የኮማንዶ ኃይል ይዞ ወደዚሁ ወደ ጎጃም ቀጠና ስምሪት ወስዷል። ተመልከቱ። መጀመሪያ እንዳለ የወሰዱት ያስገቡት ኃይል ሲፈራረስባቸው ያደረጉት የወሰዱት እርምጃ ምንድን ነው? ኃይል ፈራረሰ እጃቸው ላይ ያሰማሩት ኃይል በሙሉ ሲፈራረስባቸው፣ ያሰማሩት ኃይል ሲፈርስ፣ ወታደራዊ አመራሮቻቸው ሲያልቁ፣ ምርኮ በሚዘግንን ሁኔታ እየተሰለፈ ሲማረክ ምን ይበሉ? አሁን ቅርብ ጊዜ የፕሮፓጋንዳ ዝናብ ሲዘንብ የነበረው እዛው ቀጠና ነው። ተከፋፈሉ፣ ተበታተኑ፣ እንደዚህ ያደረጉ ወዳውን ገለመሌ ጠላት ከሚለው አይደለም ወዳጅ ከምትሉት ለአማራ ታገላለሁ ከሚል ይመጣ የነበረው ውርጅብኝ ምንድን ነበረ? ምናውቀው ነው። ወቅት ተጠብቆ በፕሮፓጋንዳ ሜስ ለመፍጠር ያልተደረገ ጥረት የለም። እንደዚህ ያሉትን መዝረክረኮች፣ እንደዚህ ያሉትን ያገዛዙን የፕሮፓጋንዳ ማሽኖች ዝም ያሰኘ በጣም ወሳኝ እርምጃ። ከዚያ ደግሞ ጎንደር ላይ ድል አገኘሁ ብሎ አገዛዙ ከበሮ ይመታ እምቢልታና ቀርን ይነፋ እያለ እኮ የሚልበት ሰዓት ነበር። ልክ ያገዛዙ ካድሬዎች በአንድ ጊዜ መዋቅር የፈራረሰ አድርገው የዘገቡበት የምታውቁት ነው። አንዳንዶቹ የብአዴን የፕሮፓጋንዳ ማሽን ያደረጉ ራሳቸውን የፖለቲካ ወፈፊዎች ምንድን ነው ያሉት? አይ በቃ ጎንደር ላይ የፋኖ መዋቅር አለቀ፣ ተጠናቀቀ ወዘተረፈ። በጣም አስቂኝ ነው። እዛው በፋኖ መዋቅር እና በአገዛዙ መካከል በተደረገ ውጊያ እኮ 10-15 የፋኖ ኃይሎች መስዋዕትነት ከፍለው 240-250 ያልተነሳ አስከሬን ተደርድሮ በሚዘገንን ሁኔታ በየጥሻው ተቀጣጥፎ የወደቀው እኮ በቪዲዮ እያለ እኮ ነው። ድል አደረግን የሚል ፕሮፓጋንዳ በአገዛዙ በኩል ይነዛ የነበረው። በአንድ በኩል በእውነቱ ባልተለመደ ሁኔታ ከፋኖ 10 ሰው መስዋዕት ሲደረግ
አንድ ልዩ ብሬኪንግ ኒውስ ሆኖ መነጋገሪያ የሚሆንበትና 200 300 ያገዛዙ ወታደር ደግሞ በጣም በአንድ ጉርቤላ በአንድ ተራራ በአንድ ሸጥ ውስጥ ብቻ በሚደረግ ድንገተኛ ጦርነት የአንድ ሰዓትና የ2 ሰዓት ኦፕሬሽን እንደ ቄጤማ ረግፎ ስታዩት ደግሞ ዜና ሆኖ አይመጣም። በሁለቱም ሳይድ ነው። ይገርማል። በፋኖ መዋቅር በኩልና የፕሮፓጋንዳው በሚያግዙ አካላትም ቢሆን እንደ በተጋነነ ሁኔታ ወይም እንደው በልኩ እንኳን ሲዘገብ አታዩ። ይሄን ያህል ያገዛዙ ሰራዊት ያሳዝናል። ያገዛዙ ሰራዊት እዚህ ቦታ አለቀ ብለው ያልፈውታል በአንድ መስመር። መከላከያ የሚባል ተቋም በተቋሙ ገጽ ላይ 2 ጥቁር ክላሽ ማረክን ብሎ ዜና ያደርገዋል። በዚሁ አጋጣሚ አንዱን ይዞ አንዱን አይደለም እንደው ፓኬጁን እያነሳ ነው እንድንሄድ። ይሄው የፕሮፓጋንዳ ምን እንደሆነ የጠፋበት የመከላከያ ተቋም በፌስቡክ ገጹ ላይ የሚጽፈውን ፕሮፓጋንዳ በተመለከተ ጌታቸው